ያው በዚህ አመት እንግዲህ ተስፋ አለኝ ጥሩ ውጤት ለማምጣት በፈጣሪ ገዛ እና ያው እንግዲህ የመማር ማስተማሩም በጥሩ ሁኔታ ስንማርም በቲቶርም ሆነ በሁሉም ነገር በጥሩ ነገር ስንማር የቆየነው እና ደግሞ ወደፊት ደህና ውጤት ለማምጣት የሚል ሀሳብ ያለን እንዳነበብነው እንደተማርነው በቆይታችን እንዳለው እንደምናመጣ ተስፋ አለን ፈጣሪ ጋር እንደው ወቀጣይ እንደው መምህራን ብዙ ገዛ ሲያደርጉላችሁ ቆይተዋልና እንደው ያለምንም ኩረጃ በራሳችሁ ውጤት ለመስራት ማለት በቃ ማለት ሙሉ በሙሉ እርግጠኛ ነን በራሳችን መስራት እንደምንችል። ምክንያቱም መምህሮቻችን በራሳችን ኮንፊደንስ እንዲኖረን ብዙ ነገር ተውናል። እነሱ የሚያውቁትን ነገር ለኛ ስላካፈሉን እኛ ደግሞ የነሱን ራዕይ ደግሞ ለማሳካት እኛም ደግሞ ጠንክረን አንብበናል። እንዳነበብን ደግሞ ጠንክረን እንደምንሰራ ተስፋ አለን። ያለምንም ኩረጃ በራሳችን ሰርተን ለሌሎች ተማሪዎች አሁን የምታስተላልፍ መልእክት ካለ እስቲ ግለጭልን። አሁን ሁሉም ያለ ኩረጃ የራሱን ሰርተን እነሱ ካሉት የተለየ ብዙ ምለው ነገር የለም። ግን ባለው በዚህ ትምህርት ቤት መምህራንም ወላጆቻችንም የራሳቸውን የሆነ ድጋፍ እያደረጉልን እኛም በቲቶርም በመደበኛውም ክላስ እየተማርን እንዲሁም ደግሞ በተጨማሪም በቤታችንም የተሻለ ውጤት ለማምጣት የራሳችንን ጥረት እያደረግን ነው እና ፈተናውንም ካለ ኩረጃ በራሳችን ለመስራት ጥረት እናደርጋለን። እንደው እስካሁን አመት ሙሉ ስትማሩ የመምህራን ጥሩ የሆነ ድጋፍ ሲያደርጉልን ነበር። በትምህርት ቤትም ደረጃ መምህራኖች የተሻለ ውጤት እንድናመጣ በተለይም በተቃራኒ ፈረቃ ቱቶሪያል እየጠሩ የተለየ ድጋፍ ያደርጉልን ነበር። እንግዲህ እንደሚታወቀው በ2018 ዓመተ ምህረት ከመስከረም 5 ጀምረን ትምህርት ጀምረን እንግዲህ ተማሪዎችን ለማስተማር ጥረት አድርገናል። ይህን ጥረት ተከትሎ በዚህ አመት የ8ኛ እና የ6ኛ ክፍል ተማሪዎች ለሁለተኛ ጊዜ በአዲሱ ስርዓተ ትምህርት ፈተና ይሰጣል። ይህን ፈተና ሲሰጥ እንግዲህ ከአምናው ተሞክሮ በመውሰድ የአምናውን ውጤት በመተንተን መነሻ በማድረግ ለተማሪዎቹ ዘርፈ ብዙ የሚባሉ የማስተማሪያ ስነ ዘዴዎችን ተጠቅመን ተማሪዎችን ወደሚቀጥለው ትምህርት ክፍል በቅተው እንዲዛወሩ ለማድረግ ከፍተኛ የሆነ ጥረት አድርገናል። ከነዚህም ውስጥ በርካታ ወርክሾቶች፣ በርካታ ቲቶሪያሎች፣ በርካታ አጋዥ መጽሐፍት፣ በርካታ ጥናትና ምርምሮች፣ በርካታ የቤተ ሙከራ ተግባራት፣ በርካታ መጽሐፍ ግምገማ አድርገን ቶፒኩን ለማጠናቀቅ ከፍተኛ የሆነ ጥረት የጊዜ ብክነት ሳይኖር ትምህርት በጊዜ የተገደበ ስለሆነ የጊዜ ብክነት ሳይኖር ተማሪዎችን ለማስተማር ጥረት አድርገን እንግዲህ ዛሬ ደረስንበት ደርሰናል። 6ኛ ክፍል 148 ተማሪዎች መዝግበን አሁን ዛሬ ለፈተና የተቀመጡ 140ዎች ናቸው። ያምናው ውጤት መነሻ አድርገን አምና ከ85 በላይ ያመጡ 64 ተማሪዎች ነበሩ። በዚህ አመት 104 ተማሪዎች ከ85 በላይ ያመጣሉ ብለን አቅደን ነው እየሰራን ያለን። እንደ ክልልም ተሸላሚ የተማሪዎች ውጤት ተሸላሚ እንሆናለን ብለን ነው እየሰራን ያለን። ከትምህርት ቤቱ አንጋፋነት አንፃር ከፍተኛ ውጤት ያመጣሉ ብለን በርካታ ልጆችን አበረታተን ጥሩ ደረጃ
እርስ በርሳቸው እንዲረዳዱ እንዲደጋገፉ ቤተሰቡን በማወያየት በማበረታታት በኩል ከፍተኛ ስራ ሰርተናል። መምህራንም ከፍተኛ ድካም ደክመዋል። ያንን ውጤት እንፈልጋለን። ያ ውጤት መጥቶ ተማሪዎቹ ተሸለሙ እንዲሆኑ ተማሪዎች ተሸለሙ ማለት እኛ ተሸለምን ማለት ስለሆነ ተማሪዎች ላይ ውጤት ከፍተኛ ውጤት እንዲመጣ ፍጹም ዲሲፕሊን እንዲሆነ በማጥቆር በኩልም ችግሮች እንዳይኖሩ ከፍተኛ የሆነ ኦሪንቴሽን ተዘጋጅተንበት የተለያዩ እንትኖችን አባስተን ሰጥተናቸዋል። እንግዲህ የነገ ሰው ብሎ ነገ የ6ኛ ክፍል ተማሪዎች የፈተና እንትን ይጀምራል። ነገ በተገቢው ሰዓት ጀምረን በተገቢው ሰዓት እናጠናቅቃለን። ምንም አይነት ችግር ሳይኖር እናጠናቅቃለን ብለን እናስባለን። ለቀጣይ ሐሙስና ዓርብ የሚሰጠው የ8ኛ ክፍል ተማሪዎችን አስመልክቶ ያው የ8ኛ ክፍል ተማሪዎች እንደዚሁ በርካታ ተማሪዎችን ወደ 223 ተማሪዎችን የተቀበል 217 ተማሪዎች የማጥቆሪያም የመጻፊያም መሳሪያችሁ ምንድነው? ተማሪዎች ናቸው ያሉት። እርሳስ ሁለተኛው ከገሰስ የመጻፊያችሁ ደንበዛ ቋንቋ ከጉሪብ ድረስ እዚህ የመጡ ተማሪዎች አሉ። ትምህርት ቤቱ አሁን የወረዳው ትምህርት ቤት ነው ተብሎ የሚታሰብ በርካታ የሚሞክሩ ተማሪዎች ናቸው። ከዛ የትምህርቱ ፍላጎት ኢንተረስቱ ኖሯቸው ነው ወደዚህ የመጡት። እነዛ ልጆችም ከፍተኛ ውጤት እንግዲህ እኛ ያዝን 53 ተማሪዎች ከ50 በላይና ከ85 በላይ አምጥተው አዳሪ ትምህርት ቤት ተወዳዳሪ ይሆናሉ ብለን በቅድ ይዘናል። እሱን ለማሳካት ነው አሁን እየሰራን ያለን። እንደዚሁ ድጋፍ፣ አጋዥ መጽሐፍ፣ ጥናትና ምርምር ቶፒኩን በማጠናቀቅ በኩል ወርክሽቶችን፣ ፕሮጀክቶችን በማዘጋጀት ከፍተኛ የሆነ ጥረት በተግባር የማስተማር ስነ ዘዴን በመከወን በኩል ከፍተኛ አስተዋጽኦ እያደረግን ነው ነበር የከረምነው። እንግዲህ ያንን ውጤት በተግባር እናገኛለን ብለን ነው ያሰብን ያለን። እንግዲህ ያለው ይሄ ነው፣ ይሄን ይመስላል። ዝግጅትም ያው ዛሬ ኦሪንቴሽን አብረው እየተሰጡ ነው። ረቡዕም ድጋሚ ኦሪንቴሽን እንሰጣቸዋለን። ሰጥተን ሐሙስና ዓርብ በተገቢው ፈትነን ተገቢው ተማሪዎቹ ምንም አይነት የኩረጃ ችግር ሳይኖር ተማሪዎቹ በራሳቸው ተማምነው ወደሚቀጥለው ክፍል ከፍተኛ የሆነ ግንዛቤ ፈጥረንላቸዋል። በዛ ልክ ይሄዳሉ ብለን ነው የምናስብ። ይሄ ነው ያለው።